ቅዱስ ገብርኤል ወንድሜ በእኔ የተነሳ ትምህርት አቁሟል። እኔ በስራ ፈትቼ በኮሪደር ቤታችን ብስራተ ገብርኤል ነው የምሰራው። እስከ ስራ ድረስ ልንገራቸው ፍቅሬ ኮንስ ባኛ ነው የምሰራው። ግን እዛ ደረጃ የነጣሁት ችግሬን አባብስ ብዬ ነው አይደል የገባው። 30 ሺህ ባገኝ ሌላ ነገር ይሆነኛል ብዬ ነው አስቤ የመጣው። በዛ እንኳን ከፍ እያስተማርኩ ትምህርት አቁሞብኛል ወንድሜ። እግዚአብሔር ናቡ ገብርኤል ሊሆኑ ነገር ለምን ይሉኛል? ሰላም የምትባለውን ያዝልኝ። ሰላም ቱርክ ነው የምኖር እያለች ያወራች በፍቅር እሷ ናት። አንደኛ ብዙ እሷ አስታወራኝ አልነበር። አሁን መጣ ፖለቲካ በጀርባ የምትሰራ እሷ ናትኝ። አሁን በፈጠረሽ ያዝልኝ። እኔ ማማ ልንገርህ አንድ ነገር ወንድሜ፣ አንተ ስስ ጎንክን እንደዚህ ካሳየካቸው አሁን ስስ ጎንክን እንደምትሰማቸው ቦታ እንደምትሰጣቸው ለኮመንት ምናምን አሁን ገባቸው። ከዚህ በኋላ መጫወቻ ነው አይካል ቦታ የሚሰጣቸው ሚከበር ሲጀገር ማንደርሰልኛል። መማር እኮ የበዓል ደም እንኳን የገዛችልኝ መማር ናት። እግዚአብሔርን አልዋሽሽም። ከዚሁና ደረጃ የደረስኩት እኔን ሕክምና ነው የተማርኩት ጎንደር ላይ። ግን ተሰቃይቼ ወንድሞቼ ሙተው በሰሜኑ ጦርነት ከዛ በላይ ወጥቼ ወንድሜን እያስተማርኩ ስሰራ ነበር። ቤቱ በኮሪደር ሲፈርስብኝ እንደገና ሌላ የቀን ስራ እየሰራሁ ልብ ድካም አለብኝ። የሚገርምሽ አቡ ያ ሁላ ተቋቁሜ ወንድሜ ደህና ደረጃ ለማድረስ አሁን በዚህ መጣው። ስለ ፖለቲካ እኔ የቱን ሳውቄው? እኔ ኮምቦሎ ከኦሮሞች ጋር ነው ፍቅር የሆኑ ወንድሞቼ ለልብስ ያበቁኝ፣ ለቤት ኪራይ የሚያበቁኝ እነሱ ናቸው። አንድ ኦሮሞ አለ ጓደኛዬ እግዚአብሔር ሪንግ ላይት እንኳን ገዝቶ የሰጠኝ። እኔ ቤት ብሔር አይጠራም፣ ሁሉም ሰው ስማኝ ወንድሜ፣ እኔ ቤት ብሔር አይገለጽም። እዚህ ቤት የሚገባው ሰው የሆነ ሁሉ እዚህ ቤት ገብቶ ችግሩን ተናግሮ ችግሩ ተፈቶ በአቅባችን ከፈጣሪ ጋር ከህዝቡ ጋር ችግሩ ተፈቶ ሰላም ይሆናል። ይታመመ ይታከማል እንጂ ይሄ ብሔር እኔ አልወድም። ብሔር የሚጠቅስ ሰው በአጠቃላይ ደስ አይለኝም። ሪንግ ላይት እንኳን ገዝቶ የሰጠኝ ሌላ ሰው ነው ለማለት ፈልጌ ነው። ይሁን ማኛ ጋር እኔ ሰውን በሰውነቱ ሰው ሁሉ ለኔ እኮ ልጨርስ ብዬ ነው አቡዬ። ወር ስለባሰኝ ነው ደግሞ በዚህ መጣ በሸቀሸቁኝ። እኔ በጣም ብዙ ቁስል አለብኝ አቡ። በቃ ይተውኝ። ጭራሽ እንደው አላቃቸው ማንንም ቢሆን ማን ራሴን ነው ማዳምጠው። ተቸግሬ ስኖር ሲርበኝ ስጠኝ 3 ቀን ጾም የነበርኩበት ቀን ነበረኝ። እርቦኝ አከራይታይ እግዚአብሔር ይስጣት እየመጣች ምን አነሰ መላኩ። ይሄ ቀን ያልፋል፣ የማልፍ ነገር የለም። ተረጋጋ ልጄ። ቤት ኪራይ እንኳን 2 ወር ምራ። እናቴ ያልሆነችው ጉዳ ወንድሜ በእኔ ትምህርት አቋርጦ እኔ እነሱን ለማስተማር ቲክታክ እንኳን ሌላ ነገር ባገኝ ለሱ ይሆነኛል። ወንድሜን እንኳን ለሲወሲ ማስወሰጅ ይሆነኛል ብዬ ነው። በዚህ አጋጣሚ መሲ ባልትናን አንቺን ትራስን ማመስገን ስለምፈልግ የዛን ግን ይተውኝ። እንደዚህ እየተሰቃየሁ ነው። ጭራሽ ደግሞ ሌላ ነገር ያዞራሉ። ሚኪያስ ልንገርህ አንድ ነገር፣ ይኸውልህ የሶሻል ሚዲያ ሰው ማለት ነው። በጣም ጥሩ ሰዎች አሉ ሶሻል ሚዲያ ላይ፣ በጣም ደግሞ መርዛማ ሰዎች አሉ፣ መጥፎ ሰዎች አሉ። አንተ ነህ የምትመርጠው ከየትኛው ጋር ዲል ማድረግ እንደምትችል። አንደኛ ለሶሻል ሚዲያ ሰዎች፣ ለኔጌቲቭ ሰዎች፣ ለመጥፎ ሰዎች ስስ ጎንህን ካሳያሃቸው፣ እንደምትሰማቸው ካወቁ፣ ስድባቸው እንደሚያምህ ካወቁ፣ ቦታ እንደሚሰጣቸው ካሳየካቸው እንደዚህ መጫወቻ ነው የሚያደርጉ። አቡ ብሶት አለብኝ እግዚአብሔር በጣም ብሶት ራሴን እስከማጥፋት ለዛ ነው በቃ የመሮኝ እኮ ነው የመጣው አቡ። ጭራሽ ደግሞ ሌላ ነገር ይላሉ በእኔ በመላኩ። እኔ እኮ 16 ዓመት ስማር ተሰቃየች የተማርኩ ልጅ ነኝ። ከዛ ወደዚህ መጥቼ ወደ ሆቴል የመጣሁበት ብዙ ቻሌንጅ ከፍዬ ነው የመጣሁት። ወደ አዲስ አበባ ብዙ በቅርብ ሆምለስ ሁላ ነበርኩኝ። ከመስተንግዶ መጥቼ ነው ቤቴን ተከራይቼ ኖርኩኝ። እርቦኝ ጠምቶኝ የታክሲ እንኳን ስጡኝ ብዬ መንገድ ላይ የጠየቁ ሰው አለ። 10 ብር ስጠኝ ብዬ 200 ብር የሰጠኝ ሰው አለ። በዚህ ሰዓት ደርሰዋል። እነዛ ህዝቦች አልደረሱልኝም። ግን ሌላ ነገር በእኔ ላይ አይስሩ። መስራት ከፈለጉ ራሳቸው ይሄዱ ይስሩ። በቃ እኔ ከሁሉም ነፃ ነኝ። ችግሬ እንደ ችግር አድዬ ልኑርበት። እኔ አቡ ጭራሽ ከአንቺ ጋርም ያነካኩኝ እንጀራ ሊዘጉ በአንቺ መጡብኝ። ምን ማለት ነው? እኔ በጣም ከሁሉም ሰው የምንለይበትን አንድ ነገር ንገር። ወሬ አልሰማም። መስሚያ ይጥጥ ነው። እከሌ አማሽ፣ እከሌ ሰደበሽ። የሆነ ሰው ቤት ገዝት ላይ ሲገባ ኧረ እከሌ ቤት ሲሰድብሽ ነበር ምናምን። ኢትስ ኦኬ ይስደበኝ። እኔ ከሱ ተሽዬ ልርዳው፣ ላግዘው፣ ድምፅ ልሁነው። እኔ በጊዜ እና በጉልበቴ ነው ህዝብ ማገለግለው፣ በገንዘቤ አይደለም። ገንዘብ የለኝም፣ ድሃ ነኝ። ምን ችግር አለው? ያማኝን የሰደበኝን ሰው እኔ ብረዳው ተሽዬ ተገኘው። ፈጣሪ ደግሞ ለእኔ ያንን ክሬዲት ይጽፍልኛል።
ገባህ? ስለዚህ እኔ የሰው ወሬ ማይደለም ቢያወራልኝ በሰው ወሬ ሰው ላይ አልለወጥም። እኔ እንደዚህ አይነት ሰው አይደለሁም። ራሴ ፊት ለፊት ከራሴ ጋር ካልተነካካ አንድ ሰው በሰው ወሬ ሰው ላይ የምለወጥ ሰው አይደለሁም። ስለዚህ አታስብ። ካንቺ ጋር ያነካኩኝ የሚለው ነገር ሊያሳስብህ አይገባም። ምንም ቢሉን ያልሰማም ይሉ ወንድሜ ሰውን በሰው ወሬ ጃጅ አላደርግም። ትዙ የምትገቢበትን ምክንያት ጻፊውና አስገባሻለሁ። ምን ፈልገሽ ነው? አንድ ቁጥር እየጻፍሽ ነው። ይሄን ፈልጌ ነው በይ። ምን ፈልገሽ ነው የምትገቢው? እና እንደዚህ ለሰው ወሬ ቦታ የምትሰጥ ከሆነ መጫወቻ ነው የሚያደርጉት። ኮመንት ክፍት የተደረገው የሰው ልጅ ቪዲዮ ሰርቶ ፖስት የሚያደርገው ኮመንቱን ክፍት ካደረገ የፈለገውን ሀሳብ ኮመንቱን ክፍት እስካረክ ድረስ የሰው ልጅ የፈለገውን ሀሳብ የመስጠት ሙሉ መብት አለው። አንተም ያንን ኮመንት ያለ ማንበብ ሙሉ መብት አለክ። ስለዚህ መብትህን ተጠቀምበት፣ እነሱ መብታቸውን ተጠቀሙ። ኔጌቲቭ ኮመንት የማይፈልግ ሰው ቪዲዮን ይዝጋ፣ ኮመንቱን ይዝጋ። አርቲስቶች ምናምን ፌመሶች እንደሚያደርጉት ኔጌቲቭ ኮመንት የማይፈልግ ሰው ኮመንቱን ይዝጋ። ኮመንቱን ክፍት አድርጋችሁ ለምን ኔጌቲቭ ኮመንት ተጻፈልኝ የምትሉ ከሆነ ችግሩ ከእናንተ ነው እንጂ ከሰዎቹ አይደለም። ኢፍ ዩ ዶንት ዋንት ኔጌቲቭ ኮመንት ክሎዝ ኮመንት። ሰው ኮመንቱን መዝጋት እየተቻለ ለምንድን ነው በኮመንት ተሰደብኩ ነው የሚያለቅሰው? እስኪ ግቡና ቪዲዮዎች ላይ የስድብ ናዳ እኔ መብት የሰጠኋቸው ኮመንቶች። ምን አልከኝ ወንድሜ? በውስጥ እኮ አቡዬ በጣም በውስጥ ይጨቀጭቁኛል። ተኝቼ ነገር በውስጥ ሜሴጅ እንዳይላክ እንደተፈለክ ኢንቦክሱ ዝጋው። አንተ ነህ እኮ የፈቀድክላቸው የከፈትክላቸው መሴጁን ክፍት ካረኩ ምንም ነገር የመጻፍ ሙሉ መብት አለ። እኔ አሁን ነው ወደ ቲክቶክ የመጣው እንጂ እሺ አደርገዋለሁ። እኔ ዘጋለሁ። እንደዚህ ሚኪያስ አንድ ነገር ልንገርህ። እኔ በእድሜ ይበልጥሃል። ስለዚህ ልንገርህ፣ እየሰማኸኝ ነው? ለቅሶክን አቁምና ስማኝ ሚኪያስ። እሺ አቡዬ። እኔ በእድሜ ስለምበልጥህ ምክሬን ስማ ወይ አቡዬ። እኔ ሶሻል ሚዲያ ላይ 2 ዓመት ከምናምን ላይ ማለት ነው። እኔ 2 ዓመት ከምናምን ቲክቶክ ላይ ካደረግኳቸው ነገሮች አንድ የሚቆጨኝ ነገር አለ። እሱ ምንድነው? ልጄ የተሰደበብኝ ጊዜ ወጥቼ ሚዲያ ላይ ማልቀሴ። ያ ብቻ ነው የሚጸጽተኝ። ላይቭ የዛን ቀን መግባት አልነበረብኝ። በቃ ስሜታዊ ሆኜ ገንፍዬ አልቅሼ ለጠላቴን ባይን አሳይቻለሁ። ከዛ ውጭ 2 ዓመት የስድብ ናዳ ሲወርድብኝ አንድ ቀን አልቅሼ ለጠላቴን ባይን አሳይቼ አላውቅም ነበር። ያ ብቻ ነው የሚቆጨኝ። ምን ነው የዛለት ላይቭ ባልከፈትኩ ኖሮ ብያለሁ። ገባ? ግን መጸጸት ኖርማል። ተጸጸት ባለፈው ሁለተኛ አልደግመውም። ገባክ? አዎ ግን እኮ በባለፈው ማሳየት የለብም። እንደገና ለስድብ ቦታ ልትሰጥ አይገባም። ቦታ እሰጣለሁ እኔ ይደንቀኛል፣ የሰዎች አስተያየት ይደንቀኛል የምትል ከሆነ ኮመንትን ትዘጋለህ። በኢንቦክስ ይመጡብኛል የምትል ከሆነ ኢንቦክስን ትዘጋለህ። ከዛ ውጭ ግን ማደግ አትችልም። ሶሻል ሚዲያ ላይ ማደግ የምትፈልግ ከሆነ ትልቅ ቦታ መድረስ you have to ignore negative comments። በባለፈው ራሱ አንተ አለችኝ። አቤት አልኳት። ጎንደር የሆነ ትዳር የሚፈልግ የሚገባ በፌስቡክ የምታሰድበን እሱም ፎቶ አወርደው አለችኝ። አንቺ ምን አገባሽ? ጎንደር የደልቃቃ ነው። እንደ ጎንደር ደልቃቅ በል። ጭራሽ በቲክቶክ ልታሰድበን ትዳር ፍለጋ መጣሉ ብሎ ካረኩ ያችን ልጅ። ስለዚህ ከዛ በላይች ደግሞ በተደጋጋሚ ሲጽፉብኝ ነው እንደዚህ ወደዚህ የመጡት። ሀቡ እንደውም ትፈልጋለሽ ነው አሉኝ። እግዚአብሔርን ገብርኤል ነው ሀቡ ትፈልጋለሽ ነው መጨረሻ ወደ አንቺ የመጣው። በተደጋጋሚ ጭራሽ በልጅሽ የመጣው አርጉለት እላለሁ። እኔ ከፈለኩ እኔ ወሬ የምሰማ ሰው አይደለሁም። አሁን በጣም ለአንተ ሰፕራይዝ ሆኛል። በቃ እንደ ህፃን ልጅ ነው እያየሁት ያለሁት። ላይክ ዋይ ዩ ኬር ዚስ ኢዝ ሶሻል ሚዲያ። ማንም ሰው መጥቶ የፈለገውን ሊጽፍልክ ይችላል። ካልፈለግ ኢንቦክስን ትዘጋለህ። ቲክቶክ ኮመንት ላይ ቪዲዮ ፖስት እስካረክ ድረስ ኮመንቱን ክፍት እስካረክ ድረስ ማንም ሰው የፈለገውን የመጻፍ መብት አለው። ዓለምን መቆጣጠር አትችልም። አንተ እንዳይከፋክ ሲባል ዓለምን መቆጣጠር አይቻልም። ራስህን ነው መቆጣጠር የምትችለው። ማንም ሰው ዓለምን መቆጣጠር አይችልም። ዓለምን መቆጣጠር አንችልም። ራሳችንን ግን መቆጣጠር እንችላለን። ምን ለኔጌቲቭ ነገር ሞት ቦታ ባለመስጠት። እኔ ጥንካሬን የምፈትሸው ጠላቶችን ብሎክ ባለማድረግ ነው። የራሴን ጥንካሬ የምፈትሸው ጠላቶችን ብሎክ ካረኳቸው እኔ ጠንካራ አይደለሁም። ስድባቸው የእውነት ይረብሸኛል ማለት ነው። ስድባቸው የእውነት ያመኛል ማለት ነው። እስቲ ጀግና ከሆንኩኝ ጠላቶችን ብሎክ ልፍታቸው አልኩና በቀደም ማለት ነው አንድ ጠላት ብሎክ የተደረገ የለም። እስኪ የሚጠሉኝን ሰዎች ሀቢባ አንቺ ጀግና ከሆንሽ፣ አንቺ ጎበዝ ከሆንሽ፣ አንቺ የምትቋቋሚ ከሆነ እስኪ ጠላቶችሽን ከፈቻቸው አልኩኝ ብሎክ። በቀደም በልጅ ተሰድቤ ካለቀስኩ በኋላ ማለት ነው ከብሎክ ላይ እንዳለ ስክሪንሾት አድርጌ ስቶሪ ላይ ያደርግላችኋለሁ ከፈለጋችሁ። ብሎክ ሊስቴ ኖ ብሎክ 0 ነው።
ንጹህ ምንም አይነት ብሎክ የተደረገ ሰው የለም። መጥተው እንደፈለጉ ከኔ የሚጠበቀው መቋቋም፣ ኢግኖር ማድረግ። ያኔ ነው እኔ ጀግና ጠንካራ መሆኔን ለራሴ የምመሰክረው። ከማንም ምንም አይነት አስተያየት ማንም እንዲያደንቀኝ ማንም ጠንካራ እንዲለኝ አልፈልግም። ግን ጀግና ነኝ ብቁ ነኝ የሚል ሰው ኮመንቱን ክፍት ያድርገው፣ የፈለጉትን ይጻፉ፣ አለመመለስ። ብሎክ አታድርጉ፣ የፈለጉትን ይቸክችኩ፣ ሲቸከችኩ ውለው ይደሩ። ኢግኖር፣ እንዳልተፈጠሩ እንደሌሉ መቁጠር፣ በቃ እንደሌሉ። ካለበለዚያ የትም አትደርስም። ሚኪያስ ማደግ የምትፈልግ ከሆነ ትልቅ ደረጃ መድረስ የምትፈልግ ተጽዕኖ ፈጣሪ መሆን የምትፈልግ ከሆነ ራስህን ማሳደግ ማስታወቂያዎች እየሰራህ ተጨማሪ ገቢ ማግኘት የምትፈልግ ከሆነ ነምበር 1 ኢግኖር ማድረግ። ጠላቶችህ የሚሰድቡክን ሰዎች ወደኋላ ሊጎትትክ የሚሞክሩ ሰዎችን እንደሌሉ እንዳልተፈጠሩ መቁጠር። ኮመንቱ መጥፎ ኮመንት ተጽፎ እንዳልተጻፈ መቁጠር፣ እንደሌሉ። አላማክን ብቻ ደጋግመህ ለራስህ ለጭንቅላትህ መንገር። እኔ ቲክቶክ ላይ ስመጣ የመጣሁት አላማዬ ምንድን ነው ይዤ የመጣሁት ቲክቶክ ላይ ማደግ ነው የምፈልገው። ትልቅ ቦታ ደርሼ ታዋቂ ሆኜ ማስታወቂያዎች እየሰራሁ ገንዘብ ማግኘት ነው የምፈልገው። ማደግ ነው የምፈልገው። ኦኬ ሶ ማደግ የምፈልግ ከሆነ ኔጌቲቭ ኮመንት ማለት አንተን ወደ ታች የሚጎትት ነገር ነው። ወደ ታች የሚጎትትክን ልታዩ አይገባም። ወደ ታች ልታይም አይገባም። ልትሰማውም አይገባም። ሲጠሩክ እንዳትሰማ። እኔ ፎቶ ተፈጥቆ እየተሰደብኩ ስክሮል አድርጌ ነው አልፈው ስክሮል ቢኮዝ እነሱን ቁጭ ብዬ የማዳመጥበትን ሰዓት ቪዲዮ ሰራበታለሁ። ላይክ ፎሎ ኮመንት አገኛለሁ። ያድጋል አካውንቴ። አይ ፎከስ ኦን ማይሰልፍ። ሶ ሚኪያስ በእድሜ ስለምታንሰኝ ነው ጊዜ የለኝም። ችግር ያለባቸው ሰዎች እዚህ ቤት ገብተው ችግራቸውን መናገር እንዲፈታላቸው ከፈጣሪ ጋር የሚፈልጉ ብዙ ሰዎች አሉ። ስለዚህ የምነግር ደግሜ አልነግርህም። ለመጨረሻ ጊዜ ነው የምነግርህ። አንተ ስትመጣ በሶሻል ሚዲያ ለመጠቀም ለማደግ እንዲያልፍልህ ከመጣህ ራስክ ላይ ብቻ ትኩረት አድርግ። ራስክ ላይ ብቻ ራስክ ላይ ማንንም አትስማ። ራስክ ላይ ፕላን አድርገህ ቪዲዮዎች ስራ፣ ላይቭ ግባ፣ እደግ። አለቀ። ኔጌቲቭ ነገሮችን እከሌ እንዲያለኝ ማንም የፈለገውን ይበል። ኮመንቱን ክፍት ያደረግከው ማንም ሰው የፈለገውን እንዲጽፍ ነው። ይጻፉ የፈለጉትን አታንብብ። አለማንበብ መብትክ ነው። እነሱም መጻፍ መብታቸው ነው። አንተም አለማንበብ መብትህ ነው። ኢንቦክስ ደግሞ ማትፈልግ ከሆነ ኢንቦክሱ ዝጋው። እሺ ዘጋዋለሁ። አልፈልገውም። አልፈልገውም፣ ዘጋዋለሁ። ኢንቦክሱን ዝጋው። ኢንቦክሱን አልፈልገውም። ያ ዝጋው ኢንቦክስ። እሺ ጀገን በል፣ ቆፍጠን በል። ያልፋል። እሺ በጣም ይቅርታሽ። ችግር የለም፣ ምንም ችግር የለውም። ደግሞ ዛሬ ቪዲዮ ላይ ተቋል ውዝዋዜውን አልፈሃል። ወደ 4ኛው ሳምንት ደስ ብሎኝ ኮሜንት አድርያለሁ። ጎበዝ በርታ። ወዲያው ላይቭ ቪዲዮን ሰርች ፖስት አድርጌ እኔ ላይቭ ነው የምገባው። አያም ቢዚ ኮሜንት ምናምን ሁሌም ስለማድረግ አለው። እሺ እናቴ። እሺ ወንድሜ በርታ፣ ጎበዝ። እኔም አጋጣሚ እያስገባው ቤቴ ፎሎ አስደርግሃለሁ። እሺ ዘመንሽ ይሄ ወሬ ምናምን ሳይልም ማደግ የሚፈልግ ሰው ወሬ መስማት የለበትም። በቃ ወደፊት ምን ልስራ፣ ነገር ልስራ፣ ምን ላድርግ። አንተ ህልምህ ቲክቶክ ከሆነ ማለት ነው፣ ቲክቶክ ላይ ማደግ ከሆነ የምትፈልግ በራስህ ላይ ምን ልስራ፣ ምን አይነት ቪዲዮ ብሰራ ቫይራል ይወጣልኛል፣ ምን አይነት ቪዲዮ ብሰራ ጥሩ እይታ ያገኛል በሰዎች ዘንድ የሚለውን አስብ እንጂ ከሌንዲያለች ዶን ጊቨሽ። አንዳንዴ ከኑሮች ጋር የማይመጣና የሚናገርሽ ሰው እሱ ነገር ሲመጣ ነው እንጂ እኔ ብዙ ነገር እኮ አሳልፌያለሁ። ብዙ ቻሌንጆችን አሳልፌያለሁ። 16 ዓመት ስማር የቀን ስራ ሰርቼ ነው የተማርኩት። ግን እዚህ ጋር መጣሁ። ለምን እንደዛ ይላሉ? በቸገረኝ ሰዓት ማን ያላየኛለ? አሁን ትንሽ አንገቴ ቀና በሚል ሰዓት ሌላ ነገር ለምን ይላሉ? እንደዚህ ደረጃ በቃሽ እንጂ አንቻልም። አሁንም ይላሉ፣ ነገም ይላሉ፣ ከነገ ወዲያም ይላሉ። ዓለምን መቆጣጠር አትችልም። ራስን ተቆጣጠር። ነገም ይላሉ፣ ከነገ ወዲያም ይላሉ። የፈለጉትን የማለት መብት አላቸው። መብታቸው ነው፣ ይበሉ። እሺ እኔ እናት if you believe በጣም በራስህ ከተማመንክ ልንገርህ፣ በራስህ ከተማመንክ ንጽህናን ካመንክ ማንም ሰው ምንም ቢያወራ ራስህን ለማስረዳት እንዳትሞክር። ይኸውልህ እኔ ቤቴ መተው እርዳታ ጠይቀው እርዳታ ወረፋ አለብኝ አልችልም ስላልኳቸው ብቻ በየቤቱ እየሄዱ ኮሚሽን ጠይቃን እምቢ አልናት እንደዚህ ይላሉ። ስክሪን ሪከርዱን እያየው እከሌ እንደዚህ ያለ ማን ነው ይምጣ ማስረጃ ያምጣልኝ አልልም። አይ ብሊቭ ኦን ማይሰልፍ ራሴን አውቃለሁ። ንጽህናዬን ልብ ካለው ማስረጃ ያምጣ።
እንጂ መጥቼ አጣሩልኝ ከሌ እንዲህ ብሎኛል፣ ስሜን አጥፍቷል። ማንም የፈለገውን ማለት ይችላል። ሀቢባ ሌባ ናት፣ ሀቢባ እንዲህ ናት ማለት ይችላል። ምንም ሙሉ መብት አለው። በገዛ ቲክቶኩ በገዛ ዋይፋዩ ማንም የፈለገውን የማውራት መብት አለው። እኔ ደግሞ ምን መብት አለኝ? ያለ መስማት መልስ ያለ መስጠት። ስለዚህ መብትን ተጠቀመበት። እሺ እሺ፣ በጣም ይቅርታ። ወሬሽ ላይ ወደ ነበርሽ ወደ ፕሮግራምሽ ግቢ። በጣም ይቅርታ። እግዚአብሔር ይባርክሽ። አመሰግናለሁ። እኔ ናት አሚን። በርታ በይ ወንድም አለም፣ በርታ፣ ጀገን በል፣ ቆፍጠን በል። ሁለተኛ ለማንም ቦታ እንዳትሰጥ። እሺ እኔ ናት። እሺ ቻው። እሺ ቻው። እሺ ሰላም ሁኑ። ባይ